መጽሐፈ ምሳሌ ላይ እግዚአብሔር የሚጠላቸው 6 ነገሮች አሉ ይላል። መጽሐፈ ምሳሌ ምዕራፍ 16 እግዚአብሔር የሚጸየፋቸው የሚጠላቸው 6 ነገሮች 7ኛውንም ነፍሱ እጅግ አጥብቃ ትጸየፈዋለች ይላል ሶሎሞን። እንዲህ ይላል 7ቱን ከ7ቱ አንዱ ሐሳብን የተመለከተ ነው። አድምጡ ሐሳብ ምን ያህል ክፉ ትልቅ ቦታ እንዳለው። እንዲህ ይላል ጠቢቡ ሶሎሞን መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ጀምሮ እግዚአብሔር የሚጠላቸው 6 ነገሮች ናቸው 7ኛውንም ነፍሱ አጥብቃ ትጸየፈዋለች ካለ በኋላ አንደኛ ትዕቢተኛ አይን፣ ከፍ ዝቅ አድርጎ ሰውን የሚያይ አይን እግዚአብሔር በጣም ይጠላል። ደሞ ይሄ ማን ነው ብሎ አንዱን በድህነቱ አንዱን ባለመማሩ አንዱን በሌላ ነገር ብቻ ትዕቢተኛ አይን እግዚአብሔር ይጠላል። በእኛ ቤት ሞልቷል ይሄ በእውነቱ። ሁለተኛ የሚጠላው ሐሰተኛ ምላስ። ሶስተኛ የሚጠላው ንጹህ ደምን የምታፈስ እጅ ይላል። አራተኛው ክፉ ሐሳብን የሚያበቅል ልብ። የትምህርታችን ጉዳይ ይሄ ነው። ምን የሚያበቅል ልብ አለ? ክፉ ሐሳብን የሚያበቅል ልብ። አያችሁ ክርስቲያኖች እግዚአብሔር እንዴት እንደሚጠላው። 5ኛ ወደ ክፉ የምትሮጥ እግር። 6ኛ በሐሰት የሚናገር ሐሰተኛ ምስክር። የመጨረሻው እግዚአብሔር በጣም የሚጸየፈው ግን በወንድማማች መካከል ጠብን የሚዘራ ይላል። እግዚአብሔር የሚጸየፈው በኢትዮጵያ የገነነው ይሄ ነው። በኦሮሞና በሲዳማ መካከል ጠብን የሚዘራ፣ በአማራና በትግሬ ጠብን የሚዘራ፣ በኦሮሞና በአማራ ጠብን የሚዘራ፣ በሶማሌና በኦሮሞ መካከል ጠብን የሚዘራ፣ በወላይታና በሲዳማ ጠብን የሚዘራ፣ በጉራጌና በሌላም ጠብን የሚዘራ፣ በወንድማማች መካከል ጠብን የሚዘራ እግዚአብሔር እጅግ ነፍሱ ትጸየፈዋለች። ስንቶቻችን ተጸይፎን ይሆን በእውነት? ይሄ የዚህ ሀገር ስለሆነ ነው፣ ይሄ ከዚህ የመጣ ስለሆነ ነው እያል ምናጣላ ነገር የምንሰራ እግዚአብሔር እጅግ ይጸየፈናል። እግዚአብሔር ይቅር ይበለን በእውነት። ክርስቲያኖች አድምጡ። ሐሳብ ክፉ ሐሳብ የሚያበቅል ልብ ዋናው ትምህርታችን ይሄ ነው። ሐሳብ መሰረታዊ ነገር ነው። እግርም ወደ ክፉ የምትሮጠው ሐሰተኛ ምላስም በትዕቢት የምታያይን በሙሉ ከ7ቱ 7ኛው እግዚአብሔር በጣም ይጸየፈው ይላል። ግን 6ቱም የሚበቅሉት ልብ ውስጥ በፈለቀ ሐሳብ ነው። ትዕቢተኛው አይንም ሐሰተኛው ምላስም